21ኛ ጥያቄ የማግኒዚየም ሪበን ከአየር ውስጥ ሲቃጠል የሚፈጠረው የቱ ነው? ኤ ማግኒዚየም ካርቦኔት፣ ቢ ማግኒዚየም ኦክሳይድ፣ ሲ ማግኒዚየም ሰልፋይድ፣ ዲ ማግኒዚየም ሃይድሮክሳይድ ይላል። የማግኒዚየም ሪበን ወይም ማግኒዚየም ማለት ይቻላል። ማግኒዚየም አየር ውስጥ ሲቃጠል ማለት ነገሮች እንዲቃጠል የሚያደርገው ኦክሲጅን ነው። ስለዚህ ከኦክሲጅን ጋር ሲጸገበር ወይም ሪያክሽን ሲፈጥር ምን ይፈጠራል? እንግዲህ በዚህ ሂደት ይሄ ማግኒዚየም ብረት አስተኔ ነው። ስለዚህ ብረት አስተኔ ከኦክሲጅን ጋር በሚጸገበርበት ሰዓት የብረት አስተኛማ ወይም ቤዛማ ኦክሳይድ ነው የሚፈጠረው። ስለዚህ ማግኒዚየም ኦክሳይድ ይፈጠራል ማለት ነው። ስለዚህ መልሱ የሚሆነው ማግኒዚየም ኦክሳይድ ቢ ነው ማለት ነው። 22ኛ ማይክሮስኮፕ በመጠቀም ናሙናን ለመመልከት በቅድሚያ መደረግ ያለበት የቱ ነው? ኤ የተዘጋጀውን ናሙና በመድረኩ ላይ ማስቀመጥ፣ ቢ በናሙና ውስጥ የሚያልፍ የብርሃን መጠን ማስተካከል፣ ሲ በመጀመሪያ በከፍተኛ የማጉላት አቅም ባለው ምስል መመልከት፣ ዲ የብርሃን ምንጭ በማጥፋት ማይክሮስኮፑን ማስቀመጥ ይላል። መልሱ ኤ ነው የሚሆነው። እንግዲህ መጀመሪያ የምናደርገው ናሙናውን እናስቀምጥና ከዛ ደግሞ የሚያልፈውን ብርሃን በድልሻ አማካኝነት እንመጥናለን። ከመጠን በኋላ ምንድን የምናደርገው የዚህ የአካል ምስሪቶቹን ከዝቅተኛው ነው የማጉላት አቅም ካለው ነው የምንጀምረው እንጂ ከከፍተኛ አይደለም። ከዝቅተኛ መካከለኛ እያል ወደ ከፍተኛ የምንሄደው። ስለዚህ ይሄ አይሆንም። ከዛ እንደምናደርገው በዝቅተኛ ከጀመርን በኋላ እያየን ሙሉ ከጨረስን በኋላ መጨረሻ ላይ የብርሃን ምንጭ እናጠፋና ማይክሮስኮፑን በአግባቡ እናስቀምጣለን ማለት። ስለዚህ የተዘጋጀውን ናሙና መድረክ ላይ ማስቀመጥ ነው የሚቀድመው። በሚለን የሚከተለው ስዕል የእንስሳት ሕዋስ መዋቅር ያሳያል። በስዕሉ መሰረት ጥያቄ ተራ ቁጥር 23ን መልስ ይላል። በሶስት ቁጥር የተወከለው ይሄ መሀል ላይ ያለው የሚገኘው ምንድን ነው? በጣም ቀላል ነው። መካከል ላይ ያለው ኒውክለስ ነው። እዚህ የሁለት ከተባልን ግን ቤተ ሕዋስ ወይም ደግሞ ሳይቶፕላዝም የምንለው ነው። በውጭኛው በኩል ያለው አንድ ቁጥር የሚወክለው ደግሞ ሴል ሜምብሬን ወይም ደግሞ የሕዋስ ክርታስ ነው። 24ኛ ላይ ከሚከተሉት መካከል የስርዓተ አካል ምሳሌ የሆነ የቱ ነው? ኤ ልብ፣ ቢ አጥንት፣ ሲ የደም ዝውውር፣ ዲ እንክብሊቶች። መልሱ የደም ዝውውር ሂውማን ሰርኩላቶሪ ሲስተም የኦርጋን ሲስተም ምሳሌ ነው፣ የደም ዝውውር ማለት ነው። 25ኛ ከሚከተሉት መካከል ህይወት ያላቸው ነገሮች ባህሪያት ያልሆኑ የቱ ነው? ኤ መራባት፣ ቢ መተንፈስ፣ ሲ ማደግ፣ ዲ ቁጠት አለማካሄድ። መልሱ ቁጠት አለማካሄድ ነው። ቁጠት ያከናውናሉ ወይም ደግሞ ኢሪቴቢሊቲ የምንለው ማለት ነው። ለነገሮች ለውጫዊ ለውጦች ምላሽ መስጠት ማለት ነው። ለምሳሌ የሆነ ነገር ስናስቀምጥ የሞቀ ነገር ላይ ቶሎ እጃችን ብድግ እናደርጋለን። ያ ቁጠት ማካሄድ ህይወት ያለው ነገር ባህሪ ነው እንጂ ቁጠት አለማካሄድ አይሆንም ማለት ነው። ስለዚህ ዲ ነው መልሶ። 26ኛ ላይ የአንድ አካል ሳይንሳዊ ስያሜ ከአካባቢያዊ ስያሜ የበለጠ ለምን ይመረጣል? ሳይንሳዊ ስም ኤ በቀላሉ ይታወሳል፣ ቢ አጭርና ቀላል ነው፣ ሲ በዓለም ላይ የሚታወቅ ነው፣ ዲ በተለያዩ ቦታዎች ውስጥ ይለያያል። እንግዲህ ይሄ በተለያዩ ቦታዎች ይለያያል። ይሄ አይደለም፣ በዓለም የሚታወቅ ነው። በዓለም ሁሉ የሚታወቅ ነው። እንግዲህ እንደየአካባቢው የሚለያይ አይደለም፣ በዓለም ሁሉ በተመሳሳይ መንገድ የሚታወቅ ነው ማለት ነው። 27ኛ በስፍን እንስሳት ውስጥ የሚመደብ ዘአካላት ታዋቂ ባህሪያት የሆነ የቱ ነው? ኤ ከሴሉሎስ የተገነባ ሕዋስ ግንብ አላቸው፣ ቢ ማዕድናትን ከአፈር ውስጥ ይመጣሉ፣ ሲ የብርሃን አስተጻምሮ ሂደት ያካሂዳሉ። ሰባተኛ ጥያቄ በስፍን እንስሳት ውስጥ የሚመደብ ዘአካላት ታዋቂ ባህሪያት የሆነ የቱ ነው ይላል። ኤ ከሴሉሎስ የተገነባ ሕዋስ ግንብ አላቸው፣ ቢ ማዕድናትን ከአፈር ውስጥ ይመጣሉ፣ ሲ የብርሃን አስተጻምሮ ሂደት ያካሂዳሉ፣
ዲ ሄትሮትሮፊክ ናቸው። መልሱ ሄትሮትሮፊክ ናቸው። ሄትሮትሮፊክ ማለት በራሳቸው ምግባቸውን ማዘጋጀት የማይችሉ ናቸው። እነዚህ ሶስቱም ባህሪያት የእጽዋት ወይም የስፍን እጽዋትን ነው እንጂ የስፍን እንስሳትን አይገልጹም። መልሱ ሄትሮትሮፊክ ይሆናል ማለት ነው። 28ኛ ከሚከተሉት መካከል ዘአካላት በስፍን ፈንገሶች ስር የሚመደብ የቱ ነው ይላል። ኤ አሜባ፣ ቢ ፈርን፣ ሲ እርሾ፣ ዲ ፓራሚሲየም። መልሱ እርሾ ነው። እንግዲህ አሜባ እና ፓራሚሲየም ፕሮቶዞዎች ነው የሚመደቡት። ፈርን ደግሞ የእጽዋት አይነት ነው። 29ኛ ከሚከተሉ መካከል ስለ ሰረንሰት ወይም ስለ ሞሰስ የአካል ግንባታ በትክክል የሚገልጽ የቱ ነው? ሰረንሰት እንደ ትላልቅ እጽዋት እውነተኛ ግንድ ቅጠልና ስር አላቸው። ቢ ዝቅተኛ እጽዋትና የሸንዳ ማህበራዊ ስርዓት የሌላቸው ናቸው። ሲ አበባና ዘር ያላቸው እጽዋት ናቸው። ዲ ውስብስብ የስር ስርዓት ያላቸው ናቸው። መልሱ የዝቅተኛ ደረጃ የእጽዋት አይነትና ዛይለም ወይም ደግሞ ቫስኩላር ቲሹ የምንለው የሸንዳማ ህብረ ህዋስ ስርዓት የሌላቸው እጽዋቶች ናቸው ማለት ነው። 30ኛ በቫይረስ የሚመጣ በሽታ ሆኖ በብዛት በፊት ቆዳ ላይ የሚወጡ ጥቃቅን እብጠቶች እና የጉሮሮ መድማት የሚያስከትል የቱ ነው ይላል። ኤ ኩፍኝ፣ ቢ ደርማቲቲስ፣ ሲ ቋቁቻ፣ ዲ ቡግር ማለት ነው። ይሄ በቀጥታ ከአምና ከ2016 ዓ.ም የሚኒስትር ጥያቄ ላይ በቀጥታ የወሰዱት ምንም ሳይቀይሩ። ስለዚህ መልሱ በቫይረስ ከተባለ ኩፍኝ ነው ማለት ነው። ሜዝል የምንለው በህፃናት ላይ በተለይ የሚከሰት የቆዳ በሽታ ነው። 31ኛውን ስናይ የ31ኛው የምንሰራው በዚህ መሰረት ነው። እዚህ ጋር የተገለጹ የተለያዩ ተግባራቶች አሉ። ይህን መሰረት አድርገን የምንሰራው ከላይ ከተዘረዘሩ ተግባራት መካከል አጠቃላይ የሰው ጡንቻዎች ተግባራት የሆኑት የትኞቹ ናቸው ይላል። ኤ የደም ህዋሳትን ማምረት፣ ይሄ አይሆንም። የደም ህዋሳትን ማምረት የስርዓተ አጥንት ተግባራት ነው። ቢ አጠቃላይ የሰውነት እንቅስቃሴን ማከናወን፣ ይህም እንቅስቃሴ ትክክል ነው፣ የስርዓተ ጡንቻ ተግባር ነው። የምግብ እንሽርሽሪትን ማከናወን፣ ይሄ አይደለም፣ የምግብ እንሽርሽሪትን ማከናወን የስርዓተ ልመት ተግባር ነው። የሰውነት ሙቀትን መጠነ ሙቀትን መቆጣጠር ልክ ነው። በተለይ በብርድ ሰዓት ጡንቻዎቻችን በመኮማተር እና በመፍታታት የሙቀትን በሰውነታችን ውስጥ ይጠብቁልናል። የሰውነት ቁመናን መጠበቅ፣ የምግብ ምጠት ማካሄድ። ስለዚህ ይሄ የሰውነት ቁመና መጠበቅ የስርዓተ ጡንቻ ነው። ስለዚህ መልሱ የሚሆነው 2፣ 4 እና 5 ማለት ነው። ስለዚህ 2፣ 4 እና 5 ማለት ነው። 2፣ 4 እና 5 ይሆናል ማለት ነው። 32ኛ ላይ ከሚከተለው የሰው ስርዓተ አጽም ዋና ዋና መዋቅሮች መካከል ልብና ሳምባን ከአደጋ የሚከላከል የት ነው ይላል። ኤ የጎድን አጥንቶች፣ ቢ የአከርካሪ አጥንቶች፣ ሲ የዳሌ አጥንቶች፣ ዲ የፍርምባ አጥንቶች። ልብና ሳምባን ከአደጋ የሚከላከለው የጎድን አጥንት ወይም ሪብኬጅ ሪብስ የምንለው ነው። 33ኛው ከሚከተሉት የስርዓተ እንሽርሽሪት በሽታዎች መካከል የጨጓራ ህዋሳት ከሚፈለገው መጠን በላይ በመራባት የሚፈጠር የቱ ነው ይላል። የጨጓራ ቁስለት፣ የጨጓራ ካንሰር፣ የሆድ ድርቀት፣ የተቅማጥ በሽታ። መልሱ የጨጓራ ካንሰር ነው። በአጠቃላይ ካንሰር የምንለው በሽታ ህዋሳቶቻችን ወይም ሴሎቻችን ከመጠን በላይ በሚባዙበት በሚራቡበት ሰዓት ወይም ደግሞ የማይቶሲስ ፕሮሰሱ በጣም በከፍተኛ ሁኔታ ከፍ ሲል የሚከሰት ነው። በአጠቃላይ ካንሰር የጨጓራ ላይ ሲሆን ደግሞ የጨጓራ ህዋሳቶች በጣም በከፍተኛ ሁኔታ ሲራቡ ነው። ይህም የጨጓራ ካንሰር ያስከትላል ማለት ነው። 34ኛ ከሚከተሉት መካከል የስርዓተ ትንፈሳ ተግባር የሆነ የቱ ነው? ኤ በሰውነት ውስጥ ያሉ ነገሮችን እንቅስቃሴ ማከናወን፣ ቢ የምግብ ወደ አፍ መውሰድ፣ ሲ የደም ህዋሳትን ማምረት፣ ዲ ኦክስጅንን ለተለያዩ አካላት ማቅረብ ይላል። የሰውነትን እንቅስቃሴዎችን ማከናወን ይሄ አይደለም፣ የስርዓተ አጽምና የሳት ጡንቻ ነው። ቢ ምግብ ወደ አፍ መውሰድ ይሄ የስርዓተ ልመት ነው። ሲ የደም ህዋሳትን ማምረት የስርዓተ አጽም ነው እንጂ የስርዓተ ትንፈሳ አይደለም። መልሱ ዲ ኦክስጅንን ለተለያዩ አካላት ማቅረብ ነው ማለት ነው። 35ኛ የሰው ስርዓተ ደም ዝውውር ዋና ተግባር የሆነ የቱ ነው? ኤ ኦክስጅንና ንጥረ ምግቦችን በሰውነት ውስጥ ማጓጓዝ፣ ቢ በትንፈሳ ጊዜ ኦክስጅን ወደ ሳምባ ማጓጓዝ፣ ቢ ምግብ መፍጨት፣ ዲ ኃይል ማምረት። መልሱ ኦክስጅንና ንጥረ ምግቦችን ወደ ተለያዩ የሰውነት ክፍሎች ማጓጓዝ ነው። ይሄ የስርዓተ ትንፈሳ ተግባር ነው። ምግብ መፍጨት የስርዓተ ልመት ተግባር ነው።
ኃይልን ማምረት ከምግብ ከስርዓተ ልማት ጋር በተገናኘ የምንበላው ምግብ ወደ ኃይል የሚቀየርበት ነው። 36ኛ ከሚከተሉ መካከል የወር አበባ ሂደት የሚገልጸው የቱ ነው? ኤ የማህፀን ግድግዳ መበልጸግ፣ ቢ እንቁላል ከእንቁልጢ ውስጥ መለቀቅ፣ ሲ እንቁላል በእንቁልጢ ውስጥ መዘጋጀት፣ ዲ የሞተ እንቁላል እና የማህፀን ግድግዳ መፍረስ። መልሱ ዲ ነው የሚሆነው። እንግዲህ የማህፀን ግድግዳ መበልጸግ ይሄ የማህፀን ግድግዳ መበልጸግ ሳይሆን በተቃራኒው መፈራረስ ነው። ይሄ አይሆንም። ቢ እንቁላል ከእንቁልጢ ውስጥ መለቀቅ ይላል። ይሄ ውጸት ነው የምንለው ወይም ኦቭሌሽን ውጸት ወይም ኦቭሌሽን የምንለው ነው። ከኦቫሪ ወደ ፋሎፒያን ቲዩብ ወይም ደግሞ ከእንቁልጢ ወደ ቦየ እንቁልጢ የሚለቀቅበት ሂደት ነው እንጂ የወር አበባ አይደለም። ሲ እንቁላል በእንቁልጢ ውስጥ መዘጋጀት ይሄ አይደለም። ስለዚህ መልሱ የሞተ እንቁላልና የማህፀን ግድግዳ መፍረስ እና በደም መልክ ከሰውነት መውጣት ነው። 37ኛ የተለያዩ የዘውግ አባላት የሆኑ አካላት እርስ በርሳቸውና ከአካባቢያቸው ጋር ያላቸው ውስብስብ መስተጋብር ምን ይባላል? ኤ አሜንሳሊዝም፣ ቢ ስርዓተ ምህዳር፣ ሲ ተደጋግፎት፣ ዲ ውድድር። መልሱ ስርዓተ ምህዳር ነው ወይም ኢኮሲስተም የምንለው ኢኮሲስተም የምንለው። ስለዚህ ይሄ ኢኮሲስተም ባዮቲክ የሆነ ኮምፖነንት አለው ህይወት ያለው እና ኢ ህይወታዊ የሆነ ባዮቲክ ኮምፖነንት አለው። ስለዚህ በሁለቱ መካከል በሚደረገው መስተጋብር የሚፈጠር ነው ስርዓተ ምህዳር ነው። ያንን የሚገልጽልን ነው። 38ኛ ቀጥሎ ባለው የምግብ ሰንሰለት ውስጥ ሁለተኛ ስጋ በል አራተኛ የምግብ ደረጃ ላይ የሚገኘት ነው ይላል። የምግብ ደረጃ የምንጀምረው ከዚህ ነው። አንድ ብለን ከአምራቾች ነው የምግብ ደረጃ የምንጀምረው። ስለዚህ አንደኛ ምግብ ደረጃ፣ ሁለተኛ ምግብ ደረጃ፣ ሶስተኛ ምግብ ደረጃ፣ አራተኛ ምግብ ደረጃ። ስለዚህ አራተኛ ላይ እባብን ነው የምናገኘው። ሁለተኛ ስጋ በል ይለናል። እንግዲህ ስጋ በል መብላት የጀመረው ደግሞ እዚህ ጋር በአንበጣ ሳር ነው የበላው። ስለዚህ አይሆንም። ስለዚህ እንቁራሪት ማንን ነው የበላው? አንበጣ ነው። ስለዚህ ይሄ አንደኛ ደረጃ ስጋ በል ይሆናል። ከዛን እባብ ደግሞ እንቁራሪትን በላ። ይሄ ደግሞ ሁለተኛ ስጋ በል ይሆናል ማለት። ስለዚህ ሁለተኛ ስጋ በል አራተኛ የምግብ ደረጃ ማን ነው ከተባለ መልሱ እባብ ይሆናል ማለት ነው። 39ኛ የአፈር ቅንጣቶች ጥግግት ደረጃ እንዴት እንደተሳሰሩ የሚያሳይ ይሄ የአፈር መዋቅር ነው። የአፈር ቀለም፣ የአፈር ቅንጣቶች መጠን፣ የአፈር ቅንጣቶች ያመያይዛል። ይሄ አይሆንም። 40ኛ ከሚከተሉት መካከል የውሃ እንክብካቤ ዘዴ ያልሆነ የቱ ነው? ኤ ዛፎችን መትከል፣ ቢ የውሃ ግድብ መስራት፣ ሲ የዝናብ ውሃን ማቆር፣ ዲ ከፍታ ቦታዎችን ቁልቁል ማረስ። እንደዚህ አይነት ቦታዎችን እንደዚህ የምናሳቸው ከሆነ አፈሩን በሙሉ ጠርጎት ነው የሚሄደው። ይልቁንም ማድረግ ያለብን ከፍታ ቦታዎችን ወደ ጎን ነው ማረስ የሚገባን ማለት ነው። ስለዚህ መልሱ ዲ ነው የሚሆነው የውሃ እንክብካቤ ዘዴ ያልሆነው። 41ኛ ከአየር ይዘቶች ውስጥ የኦክስጅን መጠን ስንት ነው ይላል። እንግዲህ 78 የናይትሮጅን ነው። እዚህ ጋር ደግሞ የምናያቸው ሌሎቹ የካርቦን ዳይኦክሳይድ የኢነርት ጋዞች ምናምን ናቸው። መልሱም የሆነው 21% ኦክስጅን ነው ማለት ነው። ከሚከተሉት ውስጥ የሰው ልጅ ተግባር መካከል ለደን መጨፍጨፍ መንስኤ የሆነ የቱ ነው? ኤ የእርሻ ቦታዎችን ለማስፋፋት ደን አለመመንጠር፣ ቢ ዛፎችን በቁጠባ መጠቀም፣ ለቤት ግንባታ ዛፎችን መቁረጥ፣ እጽዋት መትከል ይላል። የሰው ልጅ ተግባር መንስኤ የሆነው የትኛው ነው የሚለው ሲ ነው። ለቤት ግንባታ ዛፎችን መቁረጥ። ሌሎቹ ሶስቱ አዎንታዊ የሆነ ነገር ነው ያላቸው። 43ኛ የመሬት ቅርጽ ኦቭሌት ስፊሮይድ ምን አይነት ቅርጽ ብሎን ያመለክታል ይላል። የኳስ ቅርጽ፣ የእንቁላል ቅርጽ፣ የክብ ቅርጽ፣ ቅርጽ አልባ። መልሱ እንቁላል ቅርጽ ነው። ነገር ግን ኦቭሌት ስፊሮይድ እንቁላል ቅርጽ ማለት አይደለም። ኦቭሌት ስፊሮይድ ማለት እንግዲህ ምድራችን የምድር ወገብ አካባቢ ላይ አበጥ ያለች ናት። ከዛ በኋላ ደግሞ ወደ ዋልታዎች አካባቢ ሲል ደግሞ ዝርግ የሆነ ምርት ነው። ስለዚህ እንደ እንቁላል አይነት ቅርጽ ሳይሆን እንቁላልን ቅርጽ የሚመስል የሚለው በደንብ ይገልጸዋል። ግን ያው ቤስት አንሰር የሚሆነው ይህ ስለሆነ እንቁላል ቅርጽ ብለን መመለስ ይቻላል። የመሬት ክፍል የሚያሳይ ምስል ማንትልን የሚወክል ፊደል የት ነው ይላል። ኤሃ ለሐምራሃ መ ይላል። እዚህ ስዕል ላይ ከውጭ ወደ ውስጥ ነው እየሄድን ያለው። ስለዚህ መጀመሪያ ላይ የምናገኘው ይሄ ክረስት ነው፣ ውጫዊው የመሬት ክፍል። ከዛ በኋላ ማንትል እናገኛለን። ከማንትል በኋላ ውጫዊ ኮር እናገኛለን። መጨረሻው ውስጣዊ ኮር እናገኛለን ማለት ነው። ስለዚህ መልሱ የማንትል የሚወክልልን ነው ማለት ነው። 45ኛ መሬት በፀሐይ ዙሪያ ከመዞሯ የተነሳ የሚፈጠረው የቱ ነው? ኤ
የወቅቶች መለዋወጥ፣ ቢ ቀንና ሌሊት መፈራረቅ፣ ሲ ዝናብ መዝነብ፣ ዲ ነፋስ መንፈስ ይላል። ስለዚህ መሬት በፀሐይ ዙሪያ በምታደርገው መሽከርከር የወቅቶች መለዋወጥ ነው። እነዚህ አራቱ ወቅቶች ክረምት፣ በጋ፣ መጸውና በልግ የምንላቸው እነዚህ አራቱ በመሬት በፀሐይ ዙሪያ በምታደርገው መሽከርከር የሚፈጠሩ ናቸው። 46ኛ አንድ አካል በሌላ አካል ላይ በመግፋት እና በመጎተት የሚተገበር ድርጊት ምን ይባላል? ኃይል፣ ጉልበት፣ አቅም፣ እንቅስቃሴ መልሱ ኃይል ወይም ፎርስ ነው። ስለዚህ አንድን አካል ስንገፋ ወይም ስንጎትት ይህንን የሚገልጽልን ኃይል ብለን እንገልጸዋለን ማለት ነው። 47ኛ ከሚከተሉ መካከል የኃይል ክስተት ያልሆነ ህይወት ነው። ኤ ኳስ መወርወር፣ ቢ ድንጋይ መሰባበር፣ ሲ የሚንከባለል ኳስ ማቆም፣ ዲ ኳስ ያለ እንቅስቃሴ መቀመጥ ይላል። መልሱ ዲ ነው። እዚህ ጋር ኳስ መወርወር ስንወረውር በኃይል አማካኝነት ነው እየተንቀሳቀስ ያለው። ቢ ድንጋይ መሰባበርም አንድ ነገር ለኃይል ስናሳርፍ የነገሩ ቅርጽ ይለወጣል። ስለዚህ ይህም የኃይል ክስተት ነው የሚነግረን። የሚንከባለል ኳስ ማቆም እየተንቀሳቀሰ የነበረ ኳስ ቶሎታው እንዲቀንስ አድርገን ስናቆመው ይህም ኃይል ተገበርን ማለት ነው። ይሄ ልክ ነው። ግን ኳስ ያለ እንቅስቃሴ ከሌለ ኃይል አልተገበረም ማለት ነው። ስለዚህ ዲ ይሆናል ማለት ነው። 48ኛ በተለያየ ክፍልፋይ ላይ የኃይልን መጠን ለመለካት የሚያገለግል መሳሪያ የቱ ነው? ኤ ኒውተን፣ ቢ ጁል፣ ሲ ኒውተን ሜትር፣ ዲ ዋት። መልሱ ኒውተን ሜትር ነው። 49ኛ ከሚከተሉት መካከል ስራን የመስራት ችሎታ የሆነው የቱ ነው? ኤ አቅም፣ ቢ ኃይል፣ ሲ ፍጥነት፣ ዲ ጉልበት። መልሱ ጉልበት ወይም ኤነርጂ የምንለው። ስለዚህ አንድን ስራ የመስራት አቅም ወይም ችሎታ ጉልበት ብለን እንጠራዋለን። 50ኛ የተወጠረ ስፕሪንግ ሽቦ የክህሎት ወይም የፖቴንሻል ኤነርጂን ወደ ምንድነው የሚቀይርልን ነው የሚለን። ኤ እንቅስቃሴ፣ ቢ ብርሃን፣ ሲ ሙቀት፣ ዲ ኬሚካል። ከፖቴንሻል ኤነርጂ የሚቀይርልን ወደ እንቅስቃሴ ጉልበት። የተወጠረው ሽቦ ሲንቀሳቀስ ወደ እንቅስቃሴ ጉልበት ወደ ካይነቲክ ኤነርጂ ይቀይርልናል ማለት ነው። 51ኛ ከሚከተሉ መካከል አንዱ የኃይል ምንጭ ያልሆነው የቱ ነው? ኤ ፀሐይ፣ ቢ ውሃ፣ ሲ ጨረቃ፣ ዲ ነፋስ። የኃይል ምንጭ ያልሆነው ጨረቃ ነው። ፀሐይ፣ ውሃ፣ ነፋስ እነዚህ የጉልበት ምንጮች ናቸው ማለት ነው። 52ኛ ከሚከተሉት መካከል የስርዓተ ፀሐይ አባል ያልሆነው የቱ ነው? ፀሐይ፣ ፕላኔቶች፣ ኮሜቶች፣ ሰው ሰራሽ ሳተላይቶች። መልሱ ሰው ሰራሽ ሳተላይቶች ነው። ሶስቱም የስርዓተ ፀሐይ አባላት ናቸው። 53ኛ ከዚህ በታች ያለው ስዕል ምን ያሳያል ይለናል። ኤ የስርዓተ ፀሐይ ሞዴል፣ ቢ የፀሐይ እንቅስቃሴ ሞዴል፣ የቀንና ሌሊት ሞዴል፣ የወቅቶች ሞዴል። መልሱ የስርዓተ ፀሐይ ሞዴል ነው። እዚህ ጋር ፀሐያችን አለች፣ ሌሎች ፕላኔቶች በእሷ ዙሪያ ይዞራሉ ማለት ነው። 54ኛ ከሚከተለው መካከል የጆቪያን ፕላኔት የሆነው የቱ ነው ይላል። ኤ ሜርኩሪ፣ ሲ ቬኑስ፣ ሲ ማርስ፣ ዲ ሳተርን። መልሱ ሳተርን ናቸው። ስለዚህ ከጁፒተር ሳተርን፣ ዩራኑስ፣ እነዚህ ጁፒተር፣ ሳተርን እና ኔፕቱን እነዚህ አራቱ የጆቪያን ፕላኔቶች በመባል ይጠራሉ ማለት ነው። ወይም ደግሞ ኤክስተርናል ፕላኔት ውጫዊ ፕላኔቶች በመባል ይጠራሉ። ስለዚህ ሳተርን ነው የሚሆነው ማለት ነው። ሜርኩሪ፣ ቬኑስ፣ ማርስ እነዚህ ውስጣዊ ፕላኔቶች ወይም ተሬስትሪያል ፕላኔትስ ነው የሚባሉት። መሬት ከሌሎች ፕላኔቶች ልዩ የሚያደርገው የቱ ነው ይላል። ይህ ህይወት ያላቸው ነገሮች ሊኖሩበት የሚችሉ መሆኑ፣ ስስ አትሞስፌር ያላት መሆኑ፣ የውሃ ባንድነት መገኘት፣ ብዙ ጨረቃ ያላት መሆኑ። መልሱ ህይወት ያላቸውን ነገሮችን ማስተናገድ የምትችል መሆኗ ነው። 46ኛ የብርሃን ሞገድ በብርሃን ከልካይ ውስጥ ሾልኮ ሲያልፍ ወይም በጠባብ ቀዳዳ ውስጥ ሲያልፍ ምን ይባላል? የብርሃን መበተን፣ የብርሃን ስብራት፣ የብርሃን ቀለም፣ የብርሃን ጠርም። ስለዚህ ለምሳሌ እዚህ ጋር አንድ ቀዳዳ ነገር አለብን ብለን ብናስብ እዚህ ብርሃን በዚህ ቀዳዳ ሾልኮ ሲሄድ የሚበተንበት ሂደት ነው። ይሄ የብርሃን መበተን ብለን ነው የምንጠራው፣ ሾልኮ ሲያልፍ በጠባብ ቀዳዳ ውስጥ። 57ኛ ከሚከተሉ መካከል በነገሮች መርገብገብ የሚፈጠረው የቱ ነው? ኤ ብርሃን፣ ቢ ድምፅ፣ ሲ ጉልበት፣ ዲ ኃይል። መልሱ በእርግብግቢት የሚፈጠረው ድምፅ ነው። 58ኛ በኤሌክትሮማግኔቲክ ሞገድ ተሸካሚነት የሚፈጸመው የግለት መተላለፊያ የት ነው ይለናል። ኤ ንክኪ፣ ቢ ጨረር፣ ሲ
ኮንቬክሽን፣ ዲኮንቬክሽን እና ጨረር ይሆናል። ኤሌክትሮማግኔቲክ ራዲዬሽን ኤሌክትሮማግኔቲክ ራዲዬሽን ላይ እዚህ ጋር ምንድን ነው ኤ ንክኪ፣ ቢ ጨረራ፣ ኮንቬክሽን እና ኮንቬክሽን ጨረራ ይለናል። አሁን እዚህ ጋር ኤሌክትሮማግኔቲክ ራዲዬሽን ነው። ስለዚህ በኤሌክትሮማግኔቲክ ሞገድ ተሸካሚነት ብርሃን ግለት የሚተላለፈው በጨረራ አማካኝነት ወይም ደግሞ በራዲዬሽን አማካኝነት ነው የሚተላለፈው ማለት ነው። 59ኛ ከሚከተሉት መካከል ቀላል የኤሌክትሪክ መስመር ለመስራት የማያስፈልገው የት ነው ይለናል። ኤ ሽቦ፣ ቢ የባትሪ አይን፣ ሲ ባትሪ፣ ዲ መስታወት ይለናል። ስለዚህ የኤሌክትሪክ መስመር ወይም ደግሞ ሲምፕል ሰርኪዩትን ለመስራት የማያስፈልገን መስታወት ነው። 60ኛ እና የመጨረሻው የፊዚክስ ክፍል ሆኖ ስለ ማግኔት እና ስለ ባህሪያቱ የሚያጠና ዳሽ ይባላል። ኤ ማግኔት፣ ቢ ማግኔቲዝም፣ ሲ ጊዜያዊ ማግኔት፣ ዲ ኮምፓስ ይለናል። መልሱ ማግኔቲዝም ይሆናል። በጣም ቀላል የሆነ ጥያቄ ነው እንደኔ ምልከታ። ለእናንተም ቀላል እንደሚሆንላችሁ ተስፋ አድርጋለሁ። መልካም ውጤት እንዲሆንላችሁ በመመኘት ስላዳመጣችሁ በጣም አመሰግናለሁ። በቀጣይ የ9 የ11 እስከ 12 ዩኒቨርሲቲንም ከባዮሎጂ ከስነ ህይወት እና ከኬሚስትሪ ጋር ተያያዥ ያሉ ትምህርታዊ ቪዲዮዎችን እለቅላችኋለሁ። እስከዛ ድረስ መልካም ጊዜ ይሆንላችሁ። አመሰግናለሁ።